ዛሬ የምንመለከተው ምንድነው? እግዚአብሔርን የማክበራችንን ብድራት ነው የምንካፈለው። ባለፉት 2 ሳምንታት በኑሯችን እግዚአብሔርን ስለማክበር ተመልክተናል። በሶስተኛው ሳምንት ወደ ኋላ ስንቆጥር ደግሞ የተመለከትነው በአገልግሎታችን እግዚአብሔርን ስለማክበር ነበር። የመጀመሪያው ሳምንታችን ላይ ደግሞ የተመለከትነው የእግዚአብሔር ክብር ራሱ ሲባል ምን ማለት ነው የሚለውን ተመልክተናል። ዛሬ የእግዚአብሔርን ክብር እግዚአብሔርን ስናከብር የምናገኘውን ብድራት ዛሬና በሚቀጥለው መመልከት እንጀምራለን። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 እናነብና አጭር ጸሎት ከኔ ጋር እናደርጋለን። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህም ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። እንግዲህ ከዚህ በፊት እንደተነጋገርነው እኛ የተፈጠርንበት ምክንያትና ዓላማ ራሱ እግዚአብሔርን ከማክበር ጋር የተያያዘ ነው። እኛ ብቻ አይደለም፣ ግዑዙ ተፈጥሮ እንኳን ራሱ የተፈጠረው እግዚአብሔርን ለማክበር ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀንም ለቀን ሌሊትም ለሌሊት የሚናገር እግዚአብሔርን ክብር ነው። ወንዙ፣ ሸንተረሩ፣ እንስሶቹ እያንዳንዱ ነገር እግዚአብሔርን ለማክበር ነው ዲዛይን የተደረገው። እያንዳንዱ ነገር እግዚአብሔርን ለማክበር ነው። እኛም ራሳችን የተፈጠርነው ህልውናችን የሆነው የተገኘው የዳነውም ዛሬም የተሰበሰብነው እሱን ልናከብር ነው። እንደዛ ከሆነ የተፈጠርነው ለዛ ከሆነ የሚገባን ነውና እግዚአብሔርን ማክበር። ታዲያ ለምንድን ነው ብድራት የምናገኘው ብለን መጠየቅ አለብን። አንድ ነገር የተፈጠረበትን ዓላማ የሚያደርግ ከሆነ በቃ ምንም ማድረግ ያለበትን ነው እና ያደረገው ተጨማሪ ሊጠይቅ የሚገባው ብድራት ሊኖር እንደማይችል ግልጽ ነው። ምክንያቱም ራሱ ጌታችን ሲናገር እንደዚህ ያለ፣ በምሳሌ ሲያስቀምጥ እንደዚህ ያለ፣ አንድ ሰው ባሪያ ቢኖረው እና ከውጪ ደክሞ ሲመጣ ያ ባሪያ ቢቀበለው፣ ለእግሩ ውሃ ቢያቀርብለት፣ እጁን ቢያስታጥበው፣ ገበታ አቅርቦ ቢያስተናግደው፣ ይሄን ስላደረገ የዛ ባሪያ ጌታ ባሪያውን ያመሰግነዋልን ብሎ ጠየቀ። ሉቃስ ምዕራፍ 17 ቁጥር 9 ላይ መልሱ ግልጽ ነው፣ አያመሰግነውም። ስለዚህ እናንተም የታዘዛችሁትን ከፈጸማችሁ በኋላ የማንጠቅም ባሮች ነን በሉ እንጂ ክብርን ሲክ ማድረግ ክብርን መጠየቅ እንደማይገባን የእግዚአብሔር ቃል ተናግሯል። ይሄ ግልጽ ነው። እንግዲህ ምክንያቱም ዓላማችን ነው፣ የተፈጠርንበት ነገር ነው። ስለዚህ መጠየቅ የሚባል ነገር ሲጀመር እንደ መብት ክሌም የምናደርገው ነገር እንዳልሆነ ግልጽ ነው ማለት ነው እዚህ ላይ። ምክንያቱም እኛ ፍጥረቱ ነን። ኤፌሶን 2 ቁጥር 10 ላይ እግዚአብሔር ቃል እንደዚህ፣ እኛ ፍጥረቱንና አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ እኛ ፍጥረቱ ከሆንን የእጆቹ ስራዎች ከሆንን ክሌም ልናደርግ ልንጠይቅ ይገባናል ለማለት የተገባን እንዳልሆነ ግልጽ ነው። በምድር ላይ ባለ ግንኙነት የአቻ ለአቻ ግንኙነት ላይ አንድ መርህ አለ። ሳከብር ሰው ያከብረኛል፣ አንድ ነገር ስሰጥ መልሶ ይሰጠኛል። ይሄ በሰዎች ውስጥ ባለ አቻ ግንኙነቶች ውስጥ የሚሆን ነገር ነው። ወንድሜን ሳከብረው መልሶ ያከብረኛል፣ ስንቀው ይንቀኛል። ምክንያቱም ሁለታችንም እኩያሞች ነን፣ አቻዎች ነን፣ አንድ አይነቶች ነን። ከእግዚአብሔር ጋር ግን አቻ አይደለንም፣ አንድ አይነት አይደለንም። እሱ ፈጣሪኛ ፍጡር ነን፣ እሱ የከበረኛ ደግሞ ዝቅ ያልን ነን። እሱ በሰማይኛ በምድር ነን። ስለዚህ ከእግዚአብሔር ጋር እንደ እኩያ እንደሚገባ ነገር ቆጥረን አምጣ ልንል አንችልም። ክርስቶስ ኢየሱስ መጽሐፍ ቅዱስ ሲናገር በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ምን አላደረገውም፣ አልቆጠረውም። ምን ማለቱ ነው? ሲገባው የአምላክ ክብር ሲገባው የአምላክ ያንዳንዱን አትሪቢዩት ሲገባው በፈቃዱ ተወው ነው የሚለው መጽሐፍ ቅዱስ። እኛ ግን የተገባን ሳንሆን እግዚአብሔር አምላክ እኛ ደግሞ ሰው ፍጥሩ ብቻ ስለሆንን የሚገባን ጉዳይ እንዳልሆነ ግልጽ ነው። አቻዎች አይደለንም። በሁለት ነገር ምክንያት እግዚአብሔር በእኛ ላይ ሙሉ መብት አለው። አንደኛ የእጆቹ ስራዎችን የፈጠረን እሱ ነው። ሁለተኛ ነገር ደግሞ ከጠፋን በኋላ መልሶ በዋጋ ገዝቶናል። በልጁ ኢየሱስ በክርስቶስ ኢየሱስ ሞት መልሶ ገዝተናል። ስለዚህ ሁለት ጊዜ ራሱ አድርጎናል። ከዚህ የተነሳ በእኛ የሚፈጸም ማናቸውም ነገር ቢኖር ክብሩ ምስጋና ሁሉ ሊገባ የሚገባው ላዳነን መጀመሪያም ለፈጠረን ለእግዚአብሔር ነው ማለት ነው። ኤፌሶን ምዕራፍ 1 ላይ ከቁጥር 3 እስከ 14 ድረስ ያለውን ቁጥር ብትመለከቱ የመጽሐፍ ቅዱስ የግሪክ ቋንቋ አዋቂዎች እንደሚናገሩት አንድ አረፍተ ነገር ነው። ረጅም ነው።
በመጽሐፍ ቅዱሳችን በጣም ረጅሙ አረፍተ ነገር ተብሎ ይታወቃል። ኤፌሶን ምዕራፍ 1 ከቁጥር 3 እስከ ቁጥር 14 ድረስ ያለው አንድ ረጅም አረፍተ ነገር ነው። አንድ ፉል ስቶፕ ነው ያለው፣ አንድ አራት ነጥብ ነው ያለው ማለት ነው። አማርኛው ሲተረጎም በተለያየ መንገድ ተተርጉሟል። ነገር ግን ኦሪጂናሉ የግሪኩን ብትመለከቱ ጳውሎስ ቁጥር 3 ላይ የጀመረውን አረፍተ ነገር የቋጨው ቁጥር 14 ላይ። ነገር ግን በአንድ አረፍተ ነገር ውስጥ በአንድ ግስ ወይ ደግሞ በአንድ ፉል ስቶፕ በሚያልቀው አረፍተ ነገር ውስጥ 3 ጊዜ ፐርፐዞችን ይናገራል። 3 ጊዜ ምክንያቶችን ይናገራል። ስለ መዳናችን፣ ስለ መመረጣችን፣ ስለ መዋጀታችን ያነሳና 3 ቦታዎች ላይ ምክንያቱን ይናገራል። ኤፌሶን ምዕራፍ 1 ቁጥር 6፣ ምዕራፍ 1 ቁጥር 12 እና ቁጥር 14 ላይ እነዚህ በአንዱ አረፍተ ነገር 3 ቁጥሮች ቁጥር 6 ቁጥር 12 እና ቁጥር 14 ላይ አንድ ቃል ነው ያለው። ለክብሩ ምስጋና እንሆን ዘንድ ይላል። ለምን ዳንን ሲባል ለክብሩ ምስጋና እንድንሆን፣ የክብሩ ይመሰገን ዘንድ፣ እግዚአብሔር ታላቅ ነው ይባል ዘንድ። ለምን ዳንን? ለምን ተደረገልን? ለምን ከትቢያ ያነሳን? ለምን ፈጠረን ሲባል የክብሩ ምስጋና ከፍ እንዲል ብሎ መጽሐፍ ቅዱስ ይመልሳል። ስለዚህ በእነዚህ ሁሉ ውስጥ ስትመለከቱ ምስጋናው፣ ክብሩ፣ አድናቆቱ፣ ውዳሴው ሁሉ የሚሄደው ወዴት ነው ማለት ነው? ወደ እግዚአብሔር ነው ማለት ነው። ምንም ጥያቄ የለውም። እዚህ ጋር አንድ ታሪክ ልንገራችሁ። ድሮ ነው በልጅነት ያነበብኩት አንድ መጽሐፍ ላይ ውስጥ የተቀርጾ የቀረ አንድ ታሪክ አለ። አንዳንዶቻችሁ አንብባችሁት ሊሆን ይችላል ብዬ አስባለሁ። ዘ ካውንት ኦፍ ሞንቴ ክሪስቶ ይባላል። በፊልምም ተሰርቷል፣ በአማርኛችንም ተተርጉሟል። እፎይታ በሚል ርዕስ የተተረጎመ መጽሐፍ ነው። ያነበበ ሰው አለ? ከዚህ መካከል የቆየ መጽሐፍ ነው። እዛ ላይ የሆነ ኢንሲደንት አለ፣ አንድ ታሪክ አለ። እዛ ታሪክ ውስጥ ምን ታገኛላችሁ መሰላችሁ? አንዲት ልዕልት በሰረገላ በፈረስ በሚነዳ ሰረገላ እየሄደች እያለ ገደል አፋፍ ላይ ስትደርስ ፈረሶቹ መደንበር ይጀምራሉ። መደንበር ሲጀምሩ እንግዲህ ከደነበሩ ገደል ይገባሉ። ገደል ከገቡ እሷም ትሞታለች፣ አጥንቷም ተለቅሞ አይገኝም። እዛ ውስጥ በጣም ትልቅ ገደል ነበር። በዚህ መካከል ድንገት ከየት መጣ ሳይባል አንድ ሰው ዘሎ መጣና የፈረሱን ጋማ ይዞ ከሞት አፋፍ ከገደል አፋፍ ላይ ያችን ልዕልት ታደጋት። ይሄን በሚያርግበት ጊዜ ሊሞት ይችል ነበር። ምናልባት ፈረሶቹ ይዘውት ገደል ሊገቡ ይችላሉ። ቢስታቸውም ደግሞ መያዝ ባይችልም አምልጦት ገደል ሊገባ ይችላል። ስለዚህ የከፈለላት ሕይወቱን ነበር ማለት ነው። እና በጣም ተደንቃ ከሰረገሏ ወረደችና በሚያስደንቅ መንገድ ልታመሰግነው ጀመረች ይሄን ያዳናትን ሰው። ከበስተጀርባ ግን አንድ ኮራ ጀነን ያለ ሰው መጣና እንደዚህ አላት፣ ልታመሰግኝ የሚገባው እሱን አይደለም፣ እኔን ነው ልታመሰግኝ የሚገባ አላት። ለምን ስትለው ጊዜ እሱ እኮ የኔ ባሪያ ነው አላት። ያቺ ሴት ኖ ልክ አይደለህም፣ ምናልባት አንተ ለጉልበቱ ገንዘብ ትከፍል ይሆናል፣ ጉልበቱን ገዝተ ይሆናል። ይሄ ሰው እኮ በጉልበቱ ብቻ አይደለም ያዳነኝ፣ በነፍሱም ጭምር ነው ያዳነኝ አለችው። ከዛ ያ ሰው መለሰላት ምን የሚል ነበር? ነፍሱም ቢሆን የኔ ናት አላት። እንዴ ስትለው ለካስ እነዚህ ይሄ ሰውዬ ባሪያዎቹን የሚያመጣው የሞት ፍርድ የተፈረደባቸውን ሰዎች እየከፈለ ነፃ እያወጣ ነው። ሊሞቱ የነበሩ ሰዎችን በሱ ቸርነት በሱ ልግስና ነፃ ወጥተው ያገለግሉታል። ስለዚህ ምናቸውን ጭምር ገዝቷል፣ ነፍሳቸውን ጭምር ገዝቷል። ስለዚህ የጉልበታቸው ብቻ ጌታ ሳይሆን የነፍሳቸውን ጌታ ሆኗል ማለት ነው በአንድ በኩል። ምክንያቱም ይሄን ቀን አያዩም ነበር እሱ ባይመጣ ኖሮ። ስለዚህ እቺ ሴት ገረማት። እኔ ሳስብ እንደዛ ነኝኛ የሆነ ሪስክ ወስደን ብናገለግል፣ በዝናብ በፀሐይ ተንከራተን ብናገለግል መተን ክብሩ ለማን ነው? ለእግዚአብሔር ነው። ምክንያቱም የዋጀን እሱ ነው፣ መጀመሪያም የፈጠረን እሱ ነው። የነፍሳችንም የስጋችንም ጌታና ባለቤት እሱ ነው። ስለዚህ እውነቱን ለመናገር ምንም ሎጂካል ኮንክሉዥን የለንም። ክብርን ወይ ደግሞ እግዚአብሔር ብድራት እንዲሰጠን ክሌም ለመጠየቅ የሚያስችል ምንም አይነት ሌጋል ግራውንድ የለንም፣ የሞራል ግራውንድም የለንም። ቢሆንም ግን እግዚአብሔር ከጸጋውና ከበጎነቱ የተነሳ በራሱ ሉዓላዊ ነፃ ፈቃድ ያከበሩትን ለማክበር ቃል ገባ። ስሙ የተባረከ ይሁን። ያከበሩትን ቅድም እንዳነበብ ነው ያከበሩኝ ምን አደርጋለሁ? አከብራለሁ። ያከበሩትን ለማክበር በራሱ ተነሳሽነት ቃል ገባ፣ ማንም ሳይጠይቀው አክብሮ ዞር በሉ ማለት የቻለ ነገር ግን ያከበሩኝን አከብራለሁ ብሎ የተስፋ ቃል ገባ። አስደናቂ ነው።
ይሄ እግዚአብሔር ያከበሩትን የሚያከብርበትን መንገድ በሁለት ነው የምንካፈለው የምንመለከተው። አንደኛው በዚህ በምድር ላይ እግዚአብሔር የሚሰጠን ብድራት ነው። ሁለተኛው ሊመጣ ዘንድ ባለው መንግስቱ በዘላለም መንግስት ውስጥ የሚሰጠንን ብድራት ነው። እግዚአብሔርን ማክበር በሁለቱም ብድራት አለው ማለት ነው። እዚህ ምድርም ብድራት አለው፣ በሚመጣው ህይወትም ብድራት አለው። ለዚህ ነው መጽሐፍ ቅዱስ ሲናገር በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ሰውነትን ለስጋዊ ነገር ማስለመድ ምን ይሆናል? ለተወሰነ ነገር ለስጋ ነገር ይጠቅማል። ነገር ግን እግዚአብሔርን መምሰል ወይ ደግሞ እውነተኛ መንፈሳዊነት ወይ ደግሞ እግዚአብሔርን ማክበር ግን ለዚህ ምድርም ወይ ለዚህ ህይወትም እንደገናስ ሊመጣ ዘንድ ላለው ህይወትም ይጠቅማል፣ ለነገር ሁሉ ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔርን ማክበር ማለት ሁለት ጥቅሞች አሉት። ብድራቱ ሁለት ነው። በዚህ ምድር ብድራት አለው፣ ሊመጣ ዘንድ ባለው ዓለምም ብድራት አለው። ስለዚህ ዛሬ በዚህ ዓለም እግዚአብሔርን በማክበራችን ምክንያት የምናገኘውን ብድራት እንመለከትና ጌታ ቢፈቅድ ደግሞ በሚቀጥለው ሳምንት ሊመጣ ዘንድ ባለው በመንግስቱ ደግሞ የምንቀበላቸውን ብድራቶች እንመለከታለን ማለት ነው። ጌታ ስሙ የተባረከ ይሁን። ክርስቶስ ኢየሱስም እንደዚህ ብሎ ተናግሯል። ታውቃላችሁ፣ ጴጥሮስ እንደዚህ ብሎ ጠየቀው፣ እኛ ሁሉን ትተን ተከተልንህ፣ ቀሌን ጨርቄን አባቴን ምናምኔን ሳንል ሁሉን ትተን ተከተልን፣ ምንድነው የምናገኘው ብሎ ጠየቀው። በማርቆስ ምዕራፍ 10 ቁጥር 30 ላይ ለኔ ብሎ እናቱን፣ አባቱን፣ ወንድ ልጁን፣ ሴት ልጁን፣ የገዛ ሕይወቱን ማናቸው ነገር ሳክሪፋይስ ያደረገ በዚህ ምድር ከስደት ጋር 100 እጥፍ በሚመጣው ዓለም ደግሞ የዘላለም ሕይወት የማይቀበል ማንም የለም ማለት። ስለዚህ ክርስቶስ ኢየሱስም ቃል ገብቷል ማለት ነው። በዚህኛውም በሚመጣውም ዓለም ብድራት ሊሰጠን። ይሄ እንግዲህ እንዳልኳችሁ ቅድም በሱ ሉዓላዊነትና በሱ ጸጋ ላይ የተመሰረተ ነው። እግዚአብሔር ሉዓላዊ ስለሆነ ማንም ስለማይጠየቀው ሊያከብረን በጎ ፈቃዱ ሆነ። እንደገና ደግሞ ባለጸጋ ስለሆነ የጸጋ ሁሉ አምላክ ስለሆነ ደግ አምላክ ስለሆነ ሩሩ አምላክ ስለሆነ ሊያከብረን በጎ ፈቃዱ ሆነ ማለት ነው። እና በዚህ ምድር የምናገኛቸውን ብድራቶች በመጀመሪያ እንመለከታለን። እኔ ሞዶ አንድ የመዝሙር ስንኝ እንደዚህ ይላል፣ መጻተኞች ብንሆን ምድር ያልተገባን ምንም አልጎደለለኛ ከሚረባን ይላል። መጻተኞች ነን፣ ምድር ያልተገባን ነን፣ ግን ለኛ ከሚረባን አንዳች አልጎደለንም። መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ የተጻፈ አንድ ቃል አለ። ኢያሱ የከነዓንን ምድር ህዝቡ ከወረሰ በኋላ አንድ የሰመሪ ስቴትመንት የማጠቃለያ ንግግር ይናገራል። እግዚአብሔር ለእስራኤል ከተናገረው የተስፋ ቃል ሁሉ ተፈጸመ እንጂ አንዳች አልቀረም የሚል ቃል ይናገራል። ክርስቶስ ደግሞ ደቀ መዛሙርቱ እንደዚህ ያላቸው፣ እኔ በላኳችሁ ጊዜ ምን ጎደለባችሁ አላቸው። ምን ብለው መለሱለት? አንዳችም ብለው መለሱለት። ስለዚህ ወገኖች እግዚአብሔርን በመከተል የሚገድለን አንዳች ነገር የለም፣ የምናጣው አንዳች ነገር የለም። ስለዚህ ብድራት እዚህ ምድር ላይም ጭምር አለ ማለት ነው። እግዚአብሔር ለማክበር የተሰባሰባችሁ እንኳን ደስ አላችሁ፣ ብድራት አላችሁ። ዛሬ ልንገራችሁ፣ እግዚአብሔር ብድራት ይከፍላችኋል። የሚገባን ሆኖ ሳይሆን በደግነቱ በቸርነቱ በጸጋው ብድራት ሊሰጠን በጎ ፈቃድ ሆኗል። እነዚህ ብድራቶች ደግሞ ለየት ያሉ ናቸው። 3 ብድራቶችን በዚህ ምድር እግዚአብሔር የሚሰጠንን እንመልከት። የመጀመሪያው ብድራት ምንድነው? ሰላም ነው። ሰላም ወገኖች፣ መጽሐፍ ቅዱስ እንደ ፎርሙላ የሚያስቀምጠው አንድ ነገር አለ። እንደ ፎርሙላ ማለት የማይነጣጠል አድርጎ፣ ይሄ ነገር ውሃ ነው። በፎርሙላ ምንድነው የሚባለው? H2O አይደለም፣ አንድ ሃይድሮጅንና 2 ኦክሲጅን ማለት ነው። ሃይድሮጅንና ኦክሲጅን ነው እዚህ ውስጥ ያለው። ሁለቱ ሲደመሩ ውሃ ይሆናል። አይነጣጠሉም። አንዱ ከጎደለ ይሄ ውሃ አይሆንም። ልክ እንደዚሁ እግዚአብሔር እንደዚህ እንደ ፎርሙላ የሚያስቀምጠው ነገር አለ። እሱ ምንድነው? እግዚአብሔርን ማክበርና ሰላም፣ ሁለቱ ነገሮች የማይነጣጠሉ ጉዳዮች ናቸው። ዛሬ ወገኖች በደንብ ልንገራችሁ፣ ሰላም ለቤታችሁ ትፈልጋላችሁ፣ ሰላም በህይወታችሁ ትፈልጋላችሁ፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ አገር ሰላም ከፈለግን አንድ ብቻ ነው መንገዱ፣ እግዚአብሔርን ማክበር። እግዚአብሔርን ማክበርና ከእግዚአብሔር የምንቀበለው ሰላም ሁለቱም የማይፋቱ ናቸው፣ አንድ ናቸው። እግዚአብሔርን ስናከብር ውጤቱ ሰላም ይሆናል። ይህን መጽሐፍ ቅዱስ በየቦታው ነው የሚናገረው። የቀድሞ ቤተ መቅደስ ሲሰራ በዘሩባቤል ሲሰራ በሐጌ ምዕራፍ 2 ቁጥር 9 ላይ እንደዚህ ያለ፣ በዚህ የዚህኛው ቤት ክብር ከፊተኛው ቤት ክብር ይበልጣል አለና በዚህ ስፍራ ምን እሰጣለሁ? ሰላም እሰጣለሁ። ተመልከቱ፣ ክብር ባለበት ቦታ ሁሉ እግዚአብሔር ምን ይሰጣል? ሰላም ይሰጣል። በቤታችሁ ውስጥ የእግዚአብሔር ክብር ካለ እርግጠኛው ልንገራችሁ የእግዚአብሔር ሰላም ይከተላል። የእግዚአብሔር ሰላም የሚመጣው የእግዚአብሔር ክብር ባለበት ቤት ውስጥ ነው። መላእኮቹ እነዛ እልፍ አላፋት መላእክቶች ክርስቶስ የተወለደ ጊዜ አንድ አዋይ ተናገሩ እንደዚህ ብለው ሉቃስ ምዕራፍ 2 ቁጥር 14 ላይ
ክብር ለእግዚአብሔር በአርያም ይሁን በምድርም ሰላምና በጎ ፈቃድ ለሰው ይሁን አሉ። ምን ማለት ነው? ሰላም በሰማይ ክብር ሲሆን በምድር ሰላም ይመጣል ማለታቸው ነው። ክብር ለእግዚአብሔር በአርያም በምድር ደግሞ ለሰዎች በጎ ፈቃድና ሰላም። ስለዚህ ሰላም ሁሉ ጊዜ የሚመጣው ባይ ፕሮዳክት ሆኖ ነው፣ ውጤት ሆኖ ነው የሚመጣው። የሆነ ነገር ምርት ተረፈ ምርት ሆኖ ነው የሚመጣው። የምን? የእግዚአብሔር ክብር። እግዚአብሔርን ባከበርንበት ቦታ፣ ባከበርንበት ህይወት፣ ባከበርንበት አገልግሎት፣ ባከበርንበት ቢዝነስ፣ ባከበርንበት ማናቸውም ነገር ውስጥ የእግዚአብሔር ክብር ተከትሎ መምጣቱ ጥያቄ የሌለው ጉዳይ ሆኖ እናገኘዋለን። በተቃራኒው ደግሞ እግዚአብሔር በማይከብርበት ቦታ ሁሉ ላይ ሰላም ተፈልጎ አይገኝም። እግዚአብሔር በማይከብርበት ቦታ፣ ቃሉ በማይነገርበት ቦታ፣ እግዚአብሔር ክብር ባላገኝበት ቦታ ላይ ሰላምን መጠበቅ አትችሉም። እንደ አፍ ልማድ ሆኖ ሁሉ ጊዜ የሚባል አንድ ነገር አለ። አዲስ ዓመት በተቀበልን ቁጥር የሰላም ዓመት ይሁን አይደል የሚባለው ይላሉ። ቄሶች ወጥተው ይናገራሉ፣ ነገስታት ወጥተው ይናገራሉ። በሰው ምኞት ግን አይመጣም ሰላም። ስለዚህ ሰላም ይመጣ ዘንድ እግዚአብሔርን ማክበር ነው ያለብን። ሰላምን ለማግኘት ከፈለግን እና ጋራንቲ ከፈለግን እግዚአብሔርን በማክበር ውስጥ ነው ሰላም የሚመጣው። ምክንያቱም መጽሐፍ ቅዱሳችን ላይ እግዚአብሔርን ማከብሩ ሰላም እንደሌላቸው ይናገራል። ሁለተኛ ዜና 15:3-7 ስትመለከቱ በዛን ጊዜ ለሚገባውም ለሚወጣውም ሰላም አልነበረውም። ከተማ ከከተማ ህዝብ ከህዝብ ጋር ይዋጋ ነበር። እግዚአብሔርን በመከራ ሁሉ ያስጨንቃቸው ነበር። ለምን? ያለ እውነተኛ ካህን ያለ እግዚአብሔር ቃል ይኖሩ ነበር። እግዚአብሔርን ሳያከብሩ ዕውቅና ሳይሰጡት ይኖሩ ነበር። ውጤቱ ምን ሆነ? ሰላም መታጣት ሆነ ማለት ነው። እንደገና ኢሳይያስ ምዕራፍ 57 ላይ ከቁጥር 20-21 ላይ ለክፉዎች ሰላም የላቸውም ይላል እግዚአብሔር ተብሎ ተጽፏል። እንደሚደፈርስ ወንዝ ናቸው፣ ጭቃ ሁሉ ጊዜ እንዳለበት አይነት ረግረግ ናቸው። ምክንያቱም ክፉዎች ስለሆኑ እግዚአብሔርን ስለማያከብሩ ሰላም የላቸውም ብሎ መጽሐፍ ቅዱስ ይናገራል። አንድ ጥያቄ እናመልሳለን። በጣም የሚገርመኝ መጽሐፍ ቅዱሳችን ላይ እዩ እግዚአብሔር የበቀል ቅባት ቀብቶት የገሰገሰ ወደ ኤልዛቤል ቤተ መንግስት በሚሄድበት ጊዜ የኤልዛቤል ልጅ የነበረው ዮናዳብ አገኘው። እዩ በሰላም ነውን ብሎ ጠየቀው። ምን ብሎ ነው የመለሰለት? የእናት መተቷና ግልሙትናዋ ሲበዛ ምን ሰላም አለ አለው። መተት ባለበት ግልሙትና ባለበት ምን ሰላም አለ? በሰላም ነውን? አንተ ከሰላም ጋር ምን አለ? ሰላም እንዴት ይሆናል በዚህ ሁኔታ ውስጥ? እግዚአብሔር ሳይከበር ምድሪቱ በጣዖት ተሞልታ ቤተ መንግስት በጣዖት ተሞልቶ እንዴት ሰላም ይመጣል አለው። ሁለተኛ ነገሥት 9:22 ላይ ታገኙታላችሁ። ስለዚህ እግዚአብሔር ሰላም የሚሰጠው ሲያከብሩት ነው። ለሚያከብሩት የተስፋ ቃል ሰጥቷል እግዚአብሔር። አንተስ ብትሰማ ይኖሮ ሰላምን እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል ኢሳይያስ 48 ላይ ከቁጥር 17-19 ላይ እንደ ባህር ሞገድ የሆነ የበዛ ሰላም ይኖር ነበር ብትሰማኝ ብታከብረኝ ይላል። እዚህ ጋር አንድ ነገር መመልከት መቻል አለብን። ክርስቶስ የተናገረውን ቃል ታስታውሳላችሁ። ዮሐንስ ወንጌል 16 ላይ ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ አለና ነገር ግን ምን አለ? እኔ የምሰጣችሁ ዓለም እንደሚሰጠው ያለ ሰላም አይደለም። ስለዚህ ሰላም ሲል እግዚአብሔር ምን ማለቱ ነው የሚለውን ነገር ማወቅ አለብን ማለት ነው። አይነቱ ታይፑ ይለያያል። እግዚአብሔር የሚሰጠው ሰላም ለሚያከብሩት ሊሰጠው ቃል የገባው ሰላምና ዓለም ሰላም የምትለው የተለያየ ነው ማለት ነው። እግዚአብሔር በክርስቶስ ኢየሱስ በኩል የሚሰጠን ሰላም በዙሪያችን ካለው ሁኔታ ጋር በፍጹም አይገናኝም። ካለንበት ተጨባጭ ሁኔታ ሰዎች በአይኖቻቸው ከሚመለከቱት ነገር ጋር በፍጹም አይገናኝም። መጽሐፍ ቅዱስ ላይ በጳውሎስ መልእክቶች ብትመለከቱ ከጳውሎስ መልእክቶች ሁሉ ደስታ፣ ሰላም የሚለው ቃል በጣም ጎልቶ የሚታይበት መጽሐፍ ቢኖር እኔ ከጳውሎስ መልእክቶች የኔ ፌቨራይት መልእክት የምለው ፊልጵስዩስ መልእክት ነው። ፊልጵስዩስ መልእክት አንደኛ እስረኛ ጳውሎስ የጻፈው ነው። እስር ቤት ሆኖ የጻፈው በግንድ ተጠርቆ ሁለት ሰዎች መካከል ታስሮ አንዱ እጁ በዚህ አንዱ እጁ በዛ ታስሮ የጻፈው ደብዳቤ ነው። ሁለተኛ የሚጽፍላቸው ሰዎች የፊልጵስዩስ ሰዎች ማለት ጽኑ መከራ ያለባቸው ናቸው። እንደውም አትደነቁ ሊመጣባችሁ ባለው መከራ፣ ምክንያቱም ይሄ የመዳናችሁ ምልክት ነው የተባሉ ተሰጥቷቸዋል ስለ ክርስቶስ የተባሉ ናቸው። በመከራ ውስጥ የሚያልፉ ናቸው። እንደገና ደግሞ ጥልቅ ድሆች ናቸው። በኢኮኖሚ በጣም የተመቱ ድሆች ናቸው። የመቄዶንያ አውራጃ ሰዎች ናቸው። በጣም ድሆች ናቸው። ነገር ግን ምዕራፍ 4 ቁጥር 6 ላይ እንደዚህ ይላቸዋል፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁና ሐሳባችሁን ይጠብቃል ይላል። አይምሮን ሁሉ የሚያልፍ ማለት ከመታሰብ
ከካልኩሌሽን የሚያልፍ ለማስረዳት እንኳን ማትችሉ ሰላም። እንዴት በዚህ ሁኔታ ሰላም ትሆናለህ ስትባሉ ማብራራት ማትችሉት ቃላት ሊገልጣው የማይችል ጽፋችሁ ስላችሁ ገጥማችሁ የማትገልጡት አይነት ሰላም፣ ውስጣችሁ የሚንተከት የሚፈስ የሚፍለቀለቅ አይነት ሰላም፣ የማይወሰድ አይነት ሰላም፣ ማንም ሊነቀነቀው የማይችል ሰላም ይኖራችኋል ብሎ መጽሐፍ ቅዱስ ያስቀምጣል። ወገኖቼ ይሄኛውን ሰላም እንደ ምድራዊ እንትኖች መመልከት አትችሉም። ምክንያቱም በምድር ላይ ሰላም የሚባለው ነገር ውጫዊ ነው፣ ከውጪ ነው ወደ ውስጥ እንደሚመጣ ተስፋ የሚያደርጉት። የእግዚአብሔር ሰላም ግን ውስጣዊ ነው። ውስጣዊ ስለሆነ ውጪው ምንም ቢሆን እንትን የለበትም። ምናልባት ይሄንን ምሳሌ ካስረዳኝ አንድ ነገር ልንገራችሁ። የሰው ደመ ሞቃትና ደመ ቀዝቃዛ የሚባሉ እንስሶች አሉ አይደለ? ኮል ብለድድና ዋርም ብለድድ የሚባሉ እንስሶች አሉ። የሰው ቦዲ ቴምፕሬቸር በአማካይ 37 አካባቢ ነው አይደለም? ኢኳቶር ወይ ደግሞ የፀሐይ ንዳድ ባለበት ቦታ ላይ ሲሆን የሰው ቴምፕሬቸሩ ስንት ነው? 37 ነው። ሳይቤሪያ በረሃ ሲሄድ ስንት ነው? ይዋዥቃል በቦታው። ኮል ብለድድ የሚባሉትስ እዛ ሲሄዱ ኔጌቲቭ 90 ምናምን ሊሆን ይችላል በረዶ ሲሆኑ፣ ሙቃቱ ሲመጡ ደግሞ ፖዚቲቭ 100 ምናምን። ይሄን ያህል ፍላክቹዌት የሚያደርግ ነው። እኛ ልክ እንደ ዋርም ብለድድ እንስሶች ነን በሰላም። ተመልከቱ፣ የሰው የውስጡ ቴርሞሜትር በውስጡ ያለው የሰውነት ሙቀት መለኪያው አየሩ ምንም ሆነ ምን ያው ነው፣ ኮንስታንት ነው። በበጋ በክረምት ብትለኩ ያው ነው። በማታ በጠዋት ብትለኩ ያው ነው። አፍሪካ ውስጥ አውሮፓ ውስጥ ብትሄዱ ብትለኩ ያው ነው። ለምን? ኮንስታንት ነው። ይሄ ሰላም ነው እግዚአብሔር የሚሰጠን ሰላም ማለት። ከዙሪያችን ካለው ነገር ጋር በፍጹም አይገናኝም። ምንም ውስጥ እንሆን፣ ጦርነት ይኖር ይኖሮ ይወደድ፣ ሰላም ይሁን አገሩ ይበልጽግ፣ ምንም ነገር ቢመጣ የማይሞቀን የማይበርደን ሁሉ ጊዜ በሰላም ውስጥ የምንሆን፣ ይሄ አስደናቂ ሰላም ነው እግዚአብሔር ውስጥ። ተመልከቱ፣ ነገስታት በብዙ ጋርድ ተከበው በአደገኛ አጥር ታጥረው ኃይለኛ የሴኩሪቲ ካሜራ ወይ ደግሞ የሴኩሪቲ ሲስተም ገጥመው ማዕት ጠባቂ ወታደር ያላቸው፣ ነገር ግን በሰላም የሚተኙ ይመስሏቸዋል? በፍጹም። መጽሐፍ ቅዱስ ብትመለከቱ ይገርማቸዋል። ዳንኤል አንበሳ ጉድጓድ ውስጥ በሰላም ለሽ ብሎ ተኝቶ፣ ንጉሱ ግን እንቅልፍ አጥቶ አደረ አይደለ? ንጉስ የነበረው የት ነው? ቤተ መንግስት ውስጥ ነበር። ዳንኤል አንበሳ ጉድጓድ ውስጥ፣ የተኛው ግን ዳንኤል። ነገስታት ቤቱ ሰላም የለም። ናቡከደነጾር ያንን ህልም እንዴት እንዳየ ሲናገር መጽሐፍ ቅዱስ ከሱ በኋላ ስለሚመጣው ነገር ተጨንቆ ሲያውጠነጥን አይደለ ያንን ህልም እግዚአብሔር ሰጠው። ምን ማለት ነው? ናቡከደነጾር እኮ የነገስታት ንጉስ ነው። በዛን ጊዜ ዓለም ሁሉ ገዢ ነው። በዛን ዘመን የነበረው ትራምፕ ማለት ነው። ነገር ግን ተጨንቆ እንቅልፍ እምቢ ብሎት ሲያሸልብ ነው ያንን ህልም እግዚአብሔር የሰጠው። ተጨንቆ ቤተ መንግስት ውስጥ ነው። ማዕት እስረኛ እኮ አለው፣ ግን ተጨንቆ ምክንያቱም ይወላችሁ ማዕት እስረኛ ቢኖራችሁ፣ ማዕት አጃቤ ቢኖራችሁ፣ ብዙ ምርኮኛ ብታክተለትሉ የጌታ ሰላም ጌታን የማታከብሩ ከሆነተኛ ሰላም የለም። አንድ ገጣሚ አንድ ግጥም አለው ባነብላችሁ ደስ ይለኛል። ክቡር ወይልና አንተው ህግ አረቃቂ፣ አንተው ፍርድ አጽዳቂ፣ የወኒው ባለቤት የወኒው ጠባቂ፣ ደካማው ሰለባ በኃይል እስር ታስሮ ያመልጤውን ሰብሮ ይበቀለኝ ዞሮ ምን ያስብ ምን ያቅድ ምን ይክብ ምን ይንድ ብለ በማውጠንጠን እንቅልፍ ከምታጣ እስረኛን ፈታን ተው ነፃ አውጣ ይላል። አሳሪው ራሱ ታስሯል ማለት ነው አይደል? ምክንያቱም ነገ በቀለኛውን ነገ ናቡከደነጾር እንደዛ ነበር የነበረው። ከሱ በኋላ ስለሚመጣው ነገር እንቅልፍ አጥቶ ይላል መጽሐፍ ቅዱስ ሲናገር። ምክንያቱም የሚመጣው ምን ያደርገዋል? ከዚህ ወዲያ ያስጀምረዋል፣ ዘሩን ይጨርስበታል፣ ማዕት ነገር ያደርገዋል። ስለዚህ ነገስታት ቤት በመቀመጥ ሰላም የለም። ለዚህ ሆኖ ዘማሪው በብርና በወርቃቻ ያልተገኘለት ንጉስ በስልጣኑ ያልተከሰሰለት ጸጥታ አለ ውስጤ ረክቷል መንፈሴ ሰላም አለኝ ብሎ የሚዘምረው። ይሄ ካልገባን በስተቀር ስንዘምረው ትርጉም የለውም። ሲገባን ግን አስገራሚ ነው ወገኖቼ። በዓለም እንኳን እንደዚህ የሚል አባባል አለ። ሰላም ማለት የጦርነት አለመኖር አይደለም ይባላል። ሲባል ሰምታችሁ ታውቃላችሁ? ሰላም ማለት የጦርነት አለመኖር አይደለም ይባላል። ምክንያቱም ቴንሽን ስላለ፣ ውጥረት ስላለ በዛ ውስጥ
ዓለም ዛሬ ጉግል እያደረኩ ነበር። እናንተም ጉግል እንድታደርጉ ልጋብዛችሁ። በዓለማችን ላይ 700 ዓመታት በላይ ጦርነት ያልተደረገባት የምድራችን ሀገር ስዊዘርላንድ ትባላለች። አውሮፓ ውስጥ ያለችው 700 ዓመት ጦርነት አይታጣቅም። በጣም ያስቀናል አይደለ? እኛ 7 ቀን እንኳን አይተናናቅም እኮ ያለ ጦርነት አሳልፈን አናቅም። ኢትዮጵያ 700 ዓመት አይደለም 7 ቀን ያለ ጦርነት ኢትዮጵያ አልፋታቅም። እኔ ነፍስ ካወኩበት ጊዜ ጀምሮ ይናቃል። 700 ዓመት በሰላም ይኖረችው ስዊዘርላንድ ውስጥ ግን በዲፕሬሽን በዓለም 8ኛ ነች። ሰላም በማጣት ዲፕሬሽን፣ ጭንቀት፣ ሰው ራሱን የሚያጠፋበት የሚያብድበት ያለ መድኃኒት መኖር የማይችልበት 8ኛ ሀገር ነች ከ200 ምናምን ሀገሮች። ጦርነት የለም ማለት አይደለም። ዙሪያ ሰላም ነው። የሚበላ አለ፣ ጠባቂ አለ፣ ምናምን የሥራ ዋስትና አለ አይደለም። ሰላም ሌላ ጉዳይ ነው ወገኖቼ። ሰላም ራሱ እግዚአብሔር ብቻ ሊሰጠው የሚችለው ነገር ነው፣ ውስጣዊ ስለሆነ ሊታይ ስለማይችል። ስለዚህ በውጪ ይኸውላችሁ መጽሐፍ ቅዱስ ላይ ሰላም የሚለው በብሉይ ኪዳን በዕብራይስጡ ቋንቋ ሻሎም ነው የሚባለው። ሻሎም ማለት ደግሞ እንዲሁ ኮሽታ አለመኖር ብቻ ሳይሆን ሁለንተናዊ ብልጽግናን፣ ሁለንተናዊ መለምለም ነው፣ ሁሌ መደሰት ነው። እኔ መዝሙሩን ሳስብ ብዙ ጊዜ የሚገርመኝ ነገር ልንገራችሁ። እግዚአብሔር የሚያከብር ሰው ሁሌ ደስተኛ ነው። ለዚህ ነው በቅቤና በስብ እንደሚጠግቡ ነፍሴ ምን ትሆናለች? ትጠግባለች። የት ሆኖ? እንጨትና ውሃ በሌለበት በምድረ በዳ ሆኝ ይላል። ስምህን ከንፈሮች ሲያመሰግኑ ደስ ይላቸዋል፣ በምስጋናው ስታደሳላችሁ። ሌላው ቀርቶ ብትሸመግሉ እንኳ በሽምግልናችሁ ታፈራላችሁ እንደ ዘንባባ። በሽምግልናቸው በአምላካችን አደባባይ ተተክለዋል፣ በለመለመ ሽምግልና ይኖራሉ ይላል። ያፈራሉ። ምክንያቱም ሁሉ ጊዜ ብራይት ናቸው፣ ሁሉ ጊዜ ሰላም አላቸው። ሻሎም የሚባለው ነገር እሱ ነው፣ ሁለንተናዊ ነው እና እርፍ የሚያደርግ ነው። እሱ አይነት ሰላም እግዚአብሔር በብድራት የሚሰጠው ነው። ለማን? ለሚያከብሩት ወገኖቼ። ቤታችሁ፣ ትዳራችሁ፣ ስራችሁ፣ ቢዝነሳችሁ፣ አገልግሎታችሁ፣ ቸርቻችሁ፣ ምድራችንም ከዛ አልፎ እንዲባረክ ትፈልጋላችሁ? እንግዲያውስ የሰላምን ንጉሥ እግዚአብሔርን እናክብረው። ስናከብረው ነው ውጤት ሆኖ የሚመጣው። እንደ ባይ ፕሮዳክት እንደ ውጤት ሆኖ ነው ሰላም የሚመጣው። ሁለተኛው ብድራት፣ እውነተኛ እርካታ ነው። ኮንቴንትመንት የሚባለው ነገር፣ እውነተኛ እርካታ ኮንቴንትመንት። ይሄ በጣም አስገራሚ ነው። ኮንቴንትመንት መርካት፣ መጥገብ፣ እርፍ ማለት። በመዝሙር 17 ቁጥር 15 ላይ እንደዚህ የሚል ቃል አለ። ባነበው ደስ ይለኛል። ከታች ካሉት ቁጥሮች ጋር አብሬ አንድ ቁጥር ወታይ ዝቅ ብዬ አነብላችኋለሁ። መዝሙር 17 ቁጥር 15 ላይ የእግዚአብሔር ቃል እንደዚህ ይላል። ከ14 እስከ 15 ባነበው ደስ ይለኛል። ለማነጻጸር እንዲረዳን ብዬ ነው ማነበው ቁጥር 14ን። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብህ ሆዳቸውን አጠገብክ። ልጆቻቸው ብዙ ናቸው፣ የተረፋቸው ለሕፃናቶቻቸው ያተርፋሉ። ያስቀናሉ አይደለ? ቁጥር 14ን ተመልከቱ። ሆዳቸውን አጥግቦታል እግዚአብሔር። ሆዳቸው ምን ብሏል? እስኪ ንገሩኝ። ጠግቧል። እንደገናስ ብዙ ተርፏቸዋል፣ የተረፋቸው ለልጆቻቸው ያስተርፋሉ። ቁጥር 15 ላይ ግን እንደሱ ምን ተብሏል? ላይ የዚህ ዓለም ሰዎች እጣ ፈንታቸው ወይም እድል ፈንታቸው በሕይወታቸው የሆነች የዚህ ዓለም ሰዎች። እግዚአብሔር ሆዳቸውን አጥግቦታል ይላል፣ ተርፏቸዋል ምግብ ይልና ቁጥር 15 ላይ ግን እኔ ግን በጽድቅ ፊትህን አያለሁ፣ ክብርህንም ሳይ እጠግባለሁ። ተመልከቱ። እነሱ ይጠግባሉ፣ እሱም ይጠግባል። የእነሱ ጥጋብና የእሱ ጥጋብ መሰረታዊ ልዩነት አለው። የእሱ ጥጋብ ኮንቴንትመንት ነው፣ እርካታ ነው። የእነሱ ጥጋብ ደግሞ የሚያስጨንቅ ጥጋብ ነው። እሱን ምን አይነት ጥጋብ እንደሆነ ለማሳየት ኢዮብ 20:22 ላይ አንድ ቃል አንብበላችሁ። ኢዮብ 20:22 ላይ የእነሱን ጥጋብ፣ እነሱ ምን ይሆናሉ? ቅድም አንብበናል። ሆዳቸውን ነው መንፈሳቸው የሚጠገበው፣ ሆዳቸውን እግዚአብሔር አጠገበ ይላል። ኢዮብ 20:22 ላይ ደግሞ አንድ ቃል እናንብብ። ከ20 ጀምሮ ላንብበላችሁ። ኢዮብ 20 ከ20 እስከ 22 ሆዱ እረፍትን አላወቀምና የወደደው ነገር አላዳነውም። እርሱ ከበላ በኋላ ምንም አልተረፈም። የገበታ አስደንጋጭ የሚባለው አይነት ማለት። እሱ ከበላ በኋላ ምንም አልተረፈም፣ ስለዚህ በረከቱ አይከናወንለትም። በጠገበ ጊዜ ይጨነቃል፣ የችግረኛም ሁሉ እጅ ታገኘዋለች።
በጠገበ ጊዜ ምን ይሆናል? ይጨነቃል። በጠገበ ጊዜ ተመስገን አይደለም የሚለው፣ በጠገበ ጊዜ ይጨነቃል። ስለዚህ ሆዳቸውን አጠገብክ፣ እኔ ግን በጽድቅ ፊትህ ነው ያለው፣ ክብርን ሳይጠግባለሁ። የኔ ጥጋብ የሆድ አይደለም። የኔ ጥጋብ ነገ ወደ ዳር የሚወጣ አይነት ጥጋብ አይደለም። የኔ ጥጋብ የውስጥ እርካታ ነው፣ ኮንቴንትመንት ነው፣ መርካት ነው፣ እርፍ ማለት ነው። እሱ ለማን ነው? ለሚያከብሩት። ክብርህን ሳይ በክብር ውስጥ ያለ ነገር ነው። ይሄ እንዲገባን የበለጠ መክብብ ላይ ያለውን ቃል ብትመለከቱ ጥሩ ነው። መክብብ ሁላችሁ የምታውቁት ቃል ነው። ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ አይን ከማየት ምን አይልም? አይጠግብም። ጆሮም ከመስማት ምን አይልም? አይሞላም። አይን ከማየት አይጠግብም። ሊተራሊ አይን ከማየት አይጠግብም። ምን ብታዩ ተጠግባላችሁ? ምን ያያችሁ ለተጠግባላችሁ? እስኪ ማየት የምትፈልጓቸው ነገሮች ዘርዝሩ። እስኪ አሁን ኤፍል ታወር ማየት ትፈልጋላችሁ? ፓሪስ ያለውን፣ በዓለም ውስጥ ያሉትን 7ቱን አስደናቂ ነገሮች፣ ተፈጥሯዊ፣ ባህላዊ ምናምን የሚባሉ ነገሮች እንደ ቱሪስት እያንዳንዱ ቦታ ሄዳችሁ መመልከት ትፈልጋላችሁ አይደለም? እኔም እፈልጋለሁ፣ ደስ ይለኛል ሄጄ ባይ፣ ግን አልጠግብም። መጽሐፍ ቅዱስ ምን ይላል? አይን ከማየት አይጠግብም፣ ባይ አልጠግብም። የትኛውንም የዓለምን ቅርስ የዓለምን አስደናቂ ነገር በማየት ሰው አይጠግብም። ምንም ነገር ብታዩ አትጠግቡም። አይን ከማየት አይጠግብም ተብሎ ተጽፏል። አይን የሚጠግበው አንድ ነገር ሳይ ነው፣ የእግዚአብሔርን ክብር። ክብርን ሳይ ግን እጠግባለሁ ይላል። ክብሩን ሳይ እግዚአብሔር በሕይወቱ ሲከብር፣ እግዚአብሔር አክብሮ ሲመለከት ግን ይጠግባል። ለዚህ ነው መጠለያ ልብሴ እንጀራዬ ነው፣ ነፍሴ ትጠግባለች በክብር በግርማው አይደለም የሚለው ዘማሪው። በክብሩ በግርማው ነው የምጠግበው ነፍሴ ይላል። እሱም በማክበር ነው የምጠግበው ብሎ ይናገራል። ብዙ ሰዎች የማይገባቸው አንድ ነገር ቢኖር በረከትና መርገም የሚባሉ ቃሎች አይገቧቸውም። በረከት ማለት ብዙ መሰብሰብ፣ ብዙ መቆለል ይመስላቸዋል። መረገም ማለት ደግሞ ጥቂት ብቻ ማግኘት ይመስላቸዋል። ጉዳዩ የመጠን ነገር ይመስላቸዋል እና ይሸወዳሉ። እርግማን ማለት ጥቂት ማግኘት፣ በረከት ማለት ብዙ መሰብሰብ ይመስላቸዋል። ነገር ግን መጽሐፍ ቅዱስ ተቃራኒውን ይናገራል። መክብብ 5 ቁጥር 12 ላይ ብዙ ቢበላ ወይ ጥቂት ቢበላ የሰራተኛ እንቅልፍ ጣፋጭ ነው ይላል፣ የባለጠጋ ጥጋብ ግን እንቅልፍ ይከለክለዋል ይላል። ተመልከቱ፣ የመሰብሰብ ጉዳይ አይደለም ማለት ነው። በስርዓቱ በእግዚአብሔር ስርዓት መሄድና እግዚአብሔርን የማክበር ጉዳይ ስለሆነ ሰዎች የማያዩትን የመንፈስ አይኖቻችን ብቻ ሲበሩ የሚታየውን አንድ ነገር ልንገራችሁ። ንጽጽር እንስራ እስኪ እዚህ ጋር። እግዚአብሔር ለሁሉም ነገር ኃይል የሚሰጥ እግዚአብሔር ነው። ታውቃላችሁ አይደለ? የኃይል ሁሉ ጉልበት የፍጥረት መሰረት ብለን ዘምረናል። ኃይል ከማን ነው? ኃይሌ ማን ነው? የእግዚአብሔር ነው። በራሱ ኃይል ያለው ነገር አለ? በራሱ ኃይል ያለው ነገር ያለው የሚመስላችሁ ነገር አለ? የለም። ሌላው ቀርቶ ፀሐይ በራሱ ኃይል አላት? ምክንያቱም የፀሐይ ኃይል ይጨልማል ብሎ እግዚአብሔር ተናግሯል እኮ። እግዚአብሔር ፀሐይን ጨልሚ ካላት ትጨልማለች። በቃሉ ነው የፈጠራት፣ በቃሉ ነው ሰስቴን የሚያረጋት፣ በቃሉ የሚያጠፋታል ከፈለገ። ይኸውላችሁ እዚህ ጋር በደንብ ይሄን ፎርሙላ ያዙልኝ ወገኖቼ። በራሱ ኃይል ያለው ምንም ነገር የለም፣ ጠቃሚም ነገር ጎጂም ነገር። በራሱ የሚጠቅመን ኃይል ያለው ነገር የለም። ይሄ መብራት፣ ይሄ ማይክ፣ ኤሌክትሪኩ ምናምኑ በራሱ ኃይል የለውም። ኃይልን ከሚሰጥ ከእግዚአብሔር፣ ኃይል ሁሉ ከእግዚአብሔር ነው የሚመጣው። ስለዚህ እግዚአብሔር ምን ያደርጋል መሰላችሁ? አንዳንድ ጊዜ ከመልካሙ ነገር ኃይሉን ያጠፋል፣ ከክፉም ነገር ኃይል ያጠፋል። ለምሳሌ ሁለት ጥቅሶችን እናነጻጸር እስኪ። መዝሙር 105:16 ላይ እንደዚህ ይላል። መዝሙር 105:16 ላይ እግዚአብሔር የእህልን ኃይል ሰበረ ይላል። እህል በጎ ነው አይደለ? መልካም ነው አይደለ? እንዳውም መጽሐፍ ቅዱስ እንደዚህ እህል የሰውን ጉልበት ያጠነክራል፣ ወይን የሰውን ልብ ደስ ያሰኛል፣ ዘይትም የሰውን ፊት ያበራል የሚል ቃል አለ አይደለ? ዘይት የሰውን ፊት ያበራል። እስራኤላውያን እናንተ ሴቶች ሎሽን እንደምትቀቡት ምን ነበር የሚቀቡት? የወይራ ዘይት ይቀቡ ነበር፣ ፊታቸው ያበራል። ወይን ደግሞ የሰውን ልብ ደስ ያሰኛል። እህል ደግሞ የሰውን ጉልበት ምን ያላል? ያጠነክራል፣ ያበረታል ይላል መጽሐፍ ቅዱስ። ስለዚህ እህል ኃይል አለው ማለት ነው ለማጠንከር ጉልበትን። ነገር ግን እግዚአብሔር ምን አደረገ? መዝሙር 5:16 ላይ የእህልን ኃይል ሰበረ። ስለዚህ እህል አለ እኮ በልታችሁታል፣ ነገር ግን ኃይል የለውም። ሐጌ ላይ ይሄን ብትመለከቱ 1:9 ላይ ምንድነው የሚለው? ወደ ቤታችሁ አስገባችሁትን ኤፋልኩበት። ስለዚህ በላችሁ አልጠገባችሁም፣ ጠጣችሁ አልረካችሁም፣ ለበሳችሁ አልሞቃችሁም። ለምን? እኔ ፍብዬበታለሁ። ሚልኪያስ ላይም
በረከታችሁን ረግሜያታለሁ ይላል እግዚአብሔር። ብዙ ሰበሰባችሁ፣ ነገር ግን አልጠቀማችሁ ማለት። አንዳንድ ሰው አይታችኋል፣ በልቶ የማይጠረቃ ወይ በልቶ የማያስመሰግን የሚባል አለ አይደል? በልቶ የማያስመሰግን አለ። አንዳንድ ሰው ብታበሉትም ራሱ አያምርበት ወይ ይሆናል። እና አንዳንድ ጊዜ እግዚአብሔር የእህልን ኃይል ሊሰብር ይችላል። የእህሉን ኃይል ምን አደረገው ይላል? ሰበረ። እንደገና ዳንኤል 3 ከዚህ ተቃራኒ ቃል ደግሞ ልንገራችሁ። ዳንኤል 3:27 ላይ ሶስቱ ወጣቶች እሳት ውስጥ ተጣሉ፣ እግዚአብሔር ግን የእሳቱን ኃይል ምን አደረገ? አጠፋ። እዚህ ጋር የእህልን ኃይል አጠፋ፣ እዚህ ጋር ደግሞ የእሳቱን ኃይል አጠፋ። አሁን ሰው የሚያየው እነዚህ ሰዎች በእህል ክምር ላይ ያሉ፣ እነዚህ ደግሞ እቶን ውስጥ ገብተዋል ብሎ የሚያስበው። ስለዚህ ማን ነው የተረገመ? እሳት ውስጥ የገባው። ማን ነው የተባረከ? እህልን ነዶ መካከል ያለው። ነገር ግን ሁለቱም ኃይላቸው ተሰብሯል። እሳት ውስጥ ገብቷል፣ እሳቱ ግን ኃይል የለውም። ሌላው ቀርቶ ልብሳቸውን እንኳን ሽታ አልደረሰበትም አይደለ? በሰውነታቸው ላይ አንዳችም አቅም አልነበረውም እሳቱ ይላል። እህል ለሟላቸው እነዛ ገበታቸው ሙሉ ነው፣ ነገር ግን ምን የለውም? ኃይል የለውም። ሳይንስ እንኳን ሲናገር አንዳንድ ጊዜ እንደዚህ ይላል፣ እናንተ እኮ ስትፈትጉ እኮ አሰሩን ይሄ ያለ አይደለ እንትን ፋይበሩን ያጠፋችሁ የማይረባውን ነገር ነው የምትበለው ይባላል አይደል? ነጭ ስንዴ ስትበለው ነጭ ዱቄት ምንበላ ለምሳሌ የሚያስፈልገው ነገር ይወጣለት ነው አይደለም? እግዚአብሔር ከፈለገ ከምግብ ላይ ከምትወዱት ነገር ላይ ኃይሉን ያነሳዋል። ስለዚህ እናንተ ገበታችሁ ሙሉ ነው፣ ነገር ግን ኃይል አልባ ነው። እሱ በረከት ነው እንዴ? ስለዚህ አይጠቅማችሁም፣ አያረካችሁም። ትበሉታላችሁ፣ አያጠግባችሁም ብቻ አይደለም አያረካችሁም። ኮንቴንትመንት የለውም። አንድ መጽሐፍ ላይ ሳነብ አንድ ቄስ እንደዚህ ብሎ ይናገራውና በውስጥ የይዣታል ያችን አነጋገር እንደዚህ ይላሉ። በግጥም ነው የሚናገሩት። እግዚአብሔር ሲቆጣ በትር አይቆርጥም ያደርጋል እንጂ ነገሩ እንዳይጥም ይላሉ። እግዚአብሔር ሲቆጣ በትር አይቆርጥም ያደርጋል እንጂ ነገሩ እንዳይጥም ያደርጋል። ብረንዶ እየቆረጣችሁ ሻኛ እየቆረጣችሁ ዳዊት ተሻኛ እየቆረጣችሁ አይጥማችሁም። ያኛው ቆሎ እየቆረጠመ ደስ ይለዋል። ኮንቴንትመንት ማለት የብዛት ጉዳይ አይደለም፣ የአይነት ጉዳይ አይደለም። ውስጡ ያለው ኤሌመንት ውስጡ ያለው ነገር እግዚአብሔር ከነሳው ትርጉም የለውም ወገኖች። ምንም ላይ ሆናችሁ ሰላም አታገኙም። የምተኙበት አልጋ ሰላም አይሰጣችሁም። በጣም የሚያምር አልጋ እኮ ነው፣ በጣም በብዙ ዋጋ እንትን የሚል። አንድ ጊዜ ከአንድ አገልጋይ ጓደኛዬ ጋር ድሮ ነው የዛሬ ስንት ዓመት ማአት ዓመት ጋር አገልግሎት ገና እንደጀመረን እና አንድ ፈርኒቸር ቤት በጣም ውድ ፈርኒቸር ቤት ነው ገባንና አንድ ፍራሽ ጠየቅን እና እስካሁን ድረስ አረሳውን ድንጋጤው ስላለቀቀኝ ማለት ነው። ፍራሹ ስንት ነው አልናቸው። የዛን ግን 600 ብር 500 ብር ነበር ትልቁ ፍራሽ። 25,000 ብር ነው አሉን። የኮኮናት ቃጫ ፍራሽ ነው አሉን እና የተለየ ሰላምና ረፍት ይሰጣል አሉን። ትልቅ ሰው ናቸው። የዛን ጊዜ 25,000 ብር ቪትስ ምናምን መኪና ይገዛል። ግን አሰብኩት ቁጭ ከወጣው በኋላ እዛ መኪና በሚገዛ ፍራሽ ላይ በተተኙ እግዚአብሔር ረፍት ካልሰጣችሁ በስተቀር ስትገላበጡ ትኖራላችሁ። ሰው ውሃ የማያረካው የእግዚአብሔር ጣት በፍቅር ካልነካው ሚል አንድ መዝሙር አለ። ደህና ነኝ እያለ ራሱን ያስታል፣ ቀን ለሳቀበት ማታ ያቃስታል ይላል። ስታቃስት ታድራለህ እዛ ላይ ማለት ነው። እግዚአብሔር ማያከብር ሰው ኮንቴንትመንት የለውም ወገኖቼ፣ እርካታ የለውም፣ ሰላም የለውም በምንም ተአምር። ለሚያከብሩትን እግዚአብሔር ሰላም ይሰጣቸዋል። አንድ ቁልፍ ሚስጥር ልንገራችሁ፣ ምናልባት ምጽፉ ቆለችን ጻፎት ይወላችሁ። እርካታ የሚመጣው የህይወትን ግብ ከማወቅ ነው፣ የህይወትን ዓላማ ከማወቅ ነው። ይሄ እንደ ስቴትመንት ያዙልኝ ወገኖቼ። እርካታ የሚመጣው የህይወትን ዓላማ ከማወቅ ነው። ኮንቴንትመንት የሚመጣው የህይወትን ዓላማ ከማወቅ ነው። የህይወት ዓላማ ምንድነው ብለናል? እግዚአብሔርን ማክበር አይደለም? በህይወት ውስጥ ሌላ ዓላማ የለም። በህይወት ውስጥ ያለ ዓላማ እግዚአብሔርን ማክበር ነው። በህይወት ውስጥ የሚኖር ዓላማ ራስን ተክቶ ማለፍ አይደለም። ሚስት ማግባት፣ ልጅ መውለድ አይደለም። ትምህርት መማር፣ ዲግሪ መጫን አይደለም። እነሱ አያስፈልጉም እያልኳችሁ አይደለም። እግዚአብሔር በዛ መንገድ ከሆነ የህይወታችን ዓላማ የቀየሰው ጥሩ፣ እግዚአብሔር ይከብርበታል። እንደ ኤርሚያስ አታግባ ካለን ደግሞ አትውለድ ካለን ደግሞ እግዚአብሔር ይከብርበታል። በሁሉም ሁኔታ ውስጥ ማለት ነው። የህይወታችን ዓላማ ሲገባን ኮንቴንትመንት እሱ ነው።
በልጅ ብዛት አይደለም፣ በሀብት ብዛት አይደለም፣ በምንኖርበት አካባቢ አይደለም፣ በመኪናችን በቤታችን በምንም ነገር አይደለም። የእግዚአብሔርን ዓላማ በሕይወታችን የፈጸምን እንደሆነ ሲገባን እርካታ አለን። ማንም ይረካ ካላችሁ እግዚአብሔር በሕይወቱ ዓላማው የተሳካ እንደሆነ የሚያውቅ ሰው ሁሉ እርካታ አለው። በደንብ ስሙኝ ወገኖቼ፣ በሕይወታችሁ የእግዚአብሔር ዓላማ እንደተፈጸመ እርግጠኛ ከሆናችሁ በዛች ሞመንት ላይ እናንተ ኮንቴንትድ ናችሁ፣ እርካታ አላችሁ፣ ሙሉ እርካታ። የዛሬ ሳምንት መነሻ ጥቅሳችንን ልንገራችሁ። ፊልጵስዩስ 1:20 ላይ ያለውን ጳውሎስ ምንድን ነው የሚለው? ፊልጵስዩስ 1:20 ላይ ባለፈው ስናነብ በሕይወት ብቀጥል ወይም ብሞት እንደ ወትሮ ሁሉ ጌታ ክርስቶስ በእኔ ይከብራል አይደል ያለው ያለፈው ሳምንት። ምን እያለ ነው ጳውሎስ? ብሞትም በሕይወት ብቀጥልም የእግዚአብሔር ዓላማ በእኔ እስከተፈጸመ ድረስ መሞቴ የእግዚአብሔር ፈቃዱ፣ ብሞት መኖሬ የእግዚአብሔር ፈቃዱ ነው። ብቀጥል በሁለቱም ማን ይከብራል? እግዚአብሔር። ስለዚህ ጳውሎስ እርካታ ኮንቴንትድ ነው። ጳውሎስ ለምን ካላችሁ የሚኖርበት ምክንያት ገብቶታል ወገኖች። ምኖረው ለእግዚአብሔር ክብር ነው ያለ ሰው። ስለዚህ ይኸውላችሁ ለእኔ ክብር አልኖርም፣ የእኔ የሚባል አጀንዳ የለኝም፣ የእኔ የሚባል መሻት የለኝም፣ እኔ ጠፍቻለሁ። ባለፈው እንደተነጋገር ነው እኔ መኖር አቁሜያለሁ፣ ክርስቶስን በእኔ የሚኖረው ብሎ የሚኖር ሰው ሁል ጊዜ እርካታ አለው። ለምን መሰላችሁ? በሚያልፍበት በየትኛውም ሁኔታ ውስጥ ጳውሎስ እንደዚህ ይላል እዚሁ ፊልጵስዩስ ላይ ምዕራፍ 4 ቁጥር 4:11 ላይ ምንድን ብሎ መዋረድን አውቃለሁ፣ መክበርንም አውቃለሁ፣ መብዛትንም አውቃለሁ፣ መጉደልንም አውቃለሁ፣ በብዙ ነገር ከፍታውንም ዝቅታውንም አውቃለሁ ይልና አንድ ነገር ተምሬያለሁ፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ኮንቴንትመንትን አግኝቻለሁ በዚህ ውስጥ። ስለዚህ ጳውሎስ ሲዋረድ ለምን ደስ ይለዋል? በመዋረዱ ውስጥ እየከበረ ያለ ጌታ ስላለ። ሲከብር ለምን ደስ ይለዋል? ሲከብር የሚከብር ጌታ ስላለ። ብዙዎቻችን የሚመስለን ነገር ልንገራችሁ፣ እኛ ስንደሰት እግዚአብሔር በእኛ የሚከብር ይመስለናል። ለምሳሌ ሰዎች እንደዚህ ይላሉ፣ በሰርጌ እግዚአብሔር ከበረ ይላሉ። ለምን ሲባሉ አቤት የመኪናው ብዛት፣ አቤት የቁርጡ ምናምኑ፣ የክትፎ ምናምኑ፣ እግዚአብሔር ከበረ። ማንም ሳይመጣ ሲቀርስ ብቻን ስቀር የሚያጅበ ሳይኖር ማንም ሳይጠይቅህ እግዚአብሔር በጣም አዝኗል፣ ከፍቶታል በዛን ሰዓት ማለት ነው። ተዋርዷል እግዚአብሔር ማለት ነው። እግዚአብሔር በምናልፍበት ህይወት መንገድ ሁሉ ይከብራል። እሱ ከገባን ሁሉ ጊዜ እርካታ አለን ማለት ነው። እርካታዬ በማገኘውና በማጣው ሊወሰን አይችልም። እርካታዬ እግዚአብሔር በእኔ ህይወት ውስጥ የጻፈው ሲከናወን ደስ ይለኛል። አስደንጋጭ የሆነ አንድ ቃል አንብበላችሁ ተዘጋጁ። ዘዳግም 28 ቁጥር 63 ላይ በኢየሱስ ስም ሊያስብል የሚችል አይነት ቃል ለማነበው። ምክንያቱም አንዳንዶቹን የእግዚአብሔር ቃሎች እኮ እንገሰጻለን እኛ የእግዚአብሔር ቃል መሆኑ። 28:63 እንደዚህ ይላል፣ እግዚአብሔርም በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። የእግዚአብሔር ቃል ነው የሚለው። ስለዚህ እግዚአብሔር ሆይ ስታበዛኝ ደስ የሚል ከሆነ አብዛኝ፣ ስታሳንሰኝ ደስ የሚል ከሆነ አሳንሰኝ ማለት ትችላላችሁ። የዛን ጊዜ እርካታ አላችሁ ማለት ነው። ሲቀጣችሁ እግዚአብሔር ደስ ይለዋል፣ ሲሸልማችሁም ደስ ይለዋል። እግዚአብሔር ዲሲፕሊን ሲያደርገን ሲቀጣን ደስ ይለዋል፣ ሲሸልመንም ደስ ይለዋል። እግዚአብሔር በእኛ ህይወት የሚከብረው ፈቃዱ በእኛ ሲፈጸም ነው። ስለዚህ በመብዛት ብቻ አይደለም በማነስም ደስታ አለ ማለት ነው። ለዚህ ነው ጳውሎስ መብዛትንም መጉደልንም መጥገብንም መራብንም ሁሉንም አውቃለሁና በሁሉም ጌታ እንደሚከብር ስላወቀ ብለቀቅ በተአምራት ተለቅቄ ወደ እናንተ በመጣ እግዚአብሔር ይከብራል በእኔ ያለ እንደ ወትሮ በሰየፍስ አንገቴ ተቆርጦ በሞት እንደ ወትሮ ጌታ በህይወቴ ይከብራል። በሁለቱም ይከብራል። ሁለት እስረኞች ታሰሩ አለ ያዕቆብና ጴጥሮስ። አንዱን አንገቱን ሰየፈው ማን? ሄሮድስ። አንዱ ደግሞ በመልአክ አጀብ በድንቅ እና በተአምራት ተፈታ አይደለ? በማን ነው ጌታ የከበረው? በጴጥሮስ አይደል? በሁለቱም ነው የከበረው። የእግዚአብሔር በድንጋይ ተወግሮ እስጢፋኖስ ሲሞት እኮ ጌታ ከበረ። ከመክበሩ የተነሳ ቆሞ ተቀበለው። ስለዚህ ጌታ በእኛ ህይወት ውስጥ የሚከብረው በሁሉም ሁኔታ ውስጥ ነው። ይሄ ከገባን ወገኖቼ ህይወታችን ሞላ ጎደል አንጫወትም። በሁሉም ጊዜ ጌታ በእኛ የከበረ ነው። ስለዚህ ምን ኮንቴንትድ እንሆናለን፣ ደስ ይለናል ማለት ነው።
እውነተኛ እርካታ የሚመጣው የህይወትን ዓላማ ከማወቅ ነው። ሶስተኛ እግዚአብሔር የማክበራችን ሶስተኛው ብድራት ትድግና እናገኛለን። ትድግና እግዚአብሔር ባለፈው ቀድመም ተናግሬያችኋለሁ። ምንም እንኳን የኛ ተስፋ በሰማይ ቢሆንም ሀገራችን በሰማይ ቢሆንም በዚህ ምድር ደግሞ ፐርፐዝ እስካለን ድረስ ፐርፐዛችን እስኪፈጸም ድረስ እግዚአብሔር መለኮታዊ ጥበቃና ትድግና ለኛ አለው። ዳንኤል 6:20 ላይ ቅድም ዳንኤል አንስቻለሁ። አንበሳ ጉድጓዱ ሰጣል፣ አንበሶቹ ግን አልጎዱትም እንዲህ ብሎ ተናገረ። ለምን እንደሆነ ሲናገር ዳንኤል ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና፣ ንጉሥ ሆይ በአንተም ፊት አልበደልኩምና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ። ይኸውላችሁ የአንበሶቹን አፍ ዘጋ የሚለውን ብቻ አትውሰዱ፣ ከዛ በፊት ያለውን ቃል ውሰዱ። በእግዚአብሔር ፊት ምን ተገኝቶበታል? ቅንነት። በንጉሱ ፊትስ ያለ በደል መመላለስ። ስለዚህ እግዚአብሔርን ያከበረ ሰው ነው ዳንኤል። ዳንኤል ከልጅነቱ ጀምሮ በህይወቱ ሁሉ እግዚአብሔርን የሚያከብር ሰው ነው። በሶስቱም ነገስታት ዘመን ተቃንቶለት የሚኖር ሰው ነበር። እግዚአብሔር የሚታደገው ሰው ነበር። ጠቢባኑ ሊገደሉ አዋጅ በወጣበት ጊዜ እግዚአብሔር ታድጎታል። ህልሙም ፈቶ ግድግዳ ላይ የጻፈውን ነገር እንዲፈታ አድርጎ ታድጎታል። እንደገና ደግሞ ከአንበሳ ጉድጓድ አውጥቶታል። በሁሉ ጊዜ ታደገዋል። ለምን? ሁሉ ጊዜ ዳንኤል እግዚአብሔር ማክበር በህይወቱ ስለሚያከብር። ስለዚህ ይሄ ምድር መቼም እንደምታውቁት የስጋት ቀጠና ነው። ምድር ሁሉ ጊዜ በስጋት የምንኖርባት ነች። እቺ ምድር ከኃጢአት የተነሳ የወደቀች ነችና የሰው ህይወት በምድር ላይ ብርቱ ሰልፍ ነው ይላል መጽሐፍ ቅዱስ። ሰልፍ ነው፣ ውጊያ ነው በምድር ላይ ያለው። ስለዚህ በምድር ላይ ሰው ከሚያስፈልጉት መሰረታዊ ፍላጎቶቹ አንደኛው ሴኩሪቲ ነው፣ ያስፈልገናል። ሌላው ቀርቶ ነገስታት ለምን ያስፈልጉናል? ነገስታት የሚባለው ነው መንግስት የሚባለው ስርዓት በየሀገሩ ለምን እንደሚያስፈልገው ፕራይመሪሊ ግቡ ዋና ዓላማው ምንድነው? መንግስት የዜጎቹን ደህንነት መጠበቅ ነው የሚባለው። ታውቃላችሁ ለምን ታክስ የሚከፈለው? ለምን ግብር የምንከፍለው? ወታደር፣ ፖሊስ፣ ፌደራል የቀጠረ መንግስት እንዲጠብቅ ነው አይደለም እንዴ? ሌላ እኮ ዓላማ የለውም። ከመንግስት ጋር ዜጎች ያላቸው ኮንትራት ጠብቀኝ የሚል ነው። ነገር ግን ይቻላል መንግስት መጠበቅ? አንዳንድ የራሱን መጠበቅ ይችላል? አይችልም። ስለዚህ ምንም እንኳን መንግስታት ዜጎቻቸውን የመጠበቅ ግዴታ ቢኖርባቸውም ዋና ግባቸው ቢሆንም ሁሉ አይሳካላቸው። ለምን? ስለሚተኙ፣ ስለሚያንቀላፉ። ለምን? ጠላቶቻቸው አንዳንድ ጊዜ ከነሱ በላይ ንቁ ስለሆኑ። እስራኤል የሚጠብቅ አይተኛም፣ አያንቀላፋም። ጨረቃ ፀሐይ በቀን አያቃጥልም፣ ጨረቃን በሌሊት። መዝሙር 123 ከ3 እስከ 8 ተመልከቱ። 100% አስተማሚ ይጠበቃል፣ የማይተኛ የማያንቀላፋ ጠባቂ። ነገር ግን እዚህ ጋር ማወቅ ያለብን አንድ ነገር፣ ለምን እግዚአብሔር የሚጠብቀን ብለን መጠየቅ አለብን። ለምን የሚጠብቀን? አንዳንድ ሰዎች እግዚአብሔር እንደ ቅርስ የሚጠብቃቸው ይመስላቸው። እኛ ቅርስ አይደለንም። እግዚአብሔር እንደ ቅርስ አይደለም የሚጠብቀን። ቅርስ ተወዝፎ አይደለም የሚጠበቀው፣ ይንቀሳቀሳል። አንድ ቦታ ተወዝፎ ይጠበቃል። እኛ ተወዝፈን አንጠበቅም። በህይወታችን እግዚአብሔር ዓላማ ስላለው ነው የሚጠብቀን። እግዚአብሔር ሆነች እዚህ ምድር ላይ መኖር ግባችን ስለሆነ የሚጠብቀን። በነገራችን ላይ እቺ ሀገር ቤታችን፣ እቺ ዓለም ቤታችን፣ እዚህ ምድር ላይ ግን ስራ አለን። ለዚህ ነው የሚጠብቀን እግዚአብሔር። ያ ዓላማችን እስኪሳካ ድረስ ማንም አይነካንም፣ እንጠበቃለን። ይህም በደንብ ላስጨብጣችሁ ፈልጋለሁ ወገኖች። በመጀመሪያ ግን እግዚአብሔር ጠባቂያችን ነው። አሜን በሉ እስኪ። እግዚአብሔር ይጠብቀናል። እግዚአብሔር እንደዚህ የሚል ቃል ተናግሯል በኢሳይያስ 27 ቁጥር 3 ላይ እኔ እግዚአብሔር ጠባቂው ነኝ። ደስ አይልም ይሄ ቃል? እኔ እግዚአብሔር ጠባቂው ነኝ። እና ጠባቂ ነው የሚያጠፋ አለ አይደል? እንደ ታዲያ እዚህ ምድር ላይ ልንል እንችላለን። ለምሳሌ ኢሳይያስ 54 ላይ ቁጥር 16 ላይ እንደዚህ ይላል። እግዚአብሔር እዛ ቦታ ላይ አስገራሚ ነገር ነው የሚናገረው። መሳሪያ የሚሰራውን ይሄ ብረት የቀጠቀጠ ጦር ምናምን ቀስት የሚሰራውን ሰውዬ እኔ የፈጠርኩት ይላል። አጥፊውም የሚያጠፋ መሳሪያ እንዲሰራ ያደረኩት እኔ ነኝ ይላል። ለአልበርት አንስታይን የኒውክሌር ሳይንስን ገልጬለት አቶሚክ ቦምብ እንዲሰራ ያደረኩት እኔ ነኝ ይላል እግዚአብሔር። ቃሉ እንደዛ መውሰድ ይችላል። አጥፊው የሚያጠፋ መሳሪያ እንዲሰራ ያደረኩት እኔ ነኝ ያለ እግዚአብሔር። አንብቦት ሄዳችሁ አጥፊው የሚያጠፋ መሳሪያ ይሰራል። በዛን ጊዜ የነበረው የአጥፊ መሳሪያ ምንድን ነበር? ቀስት ነው፣ ጦር ነው፣ ጎራዴ ነው፣ ምናምን ነው። በወናፍ እንትን ያደረገ ፍምዬ እንትን ያደረገ ይሰራል። ያንን የማደርገው እኔ ነኝ ይልና ቁጥር 16 ላይ ካለ በኋላ ቁጥር 17 ላይ ባንቺ ላይ ግን የሚሰራ መሳሪያ ምን አይልም፣ አይከናወንም። ምን ማለት ነው?
ሁሉ ቦታ እንዲሰራ ላይሰንስ አልሰጠሁትም። ቴክኖሎጂውም እኔ ነው ያሰራሁትም እኔ ነኝ፣ ሰሪውንም የፈጠርኩት እኔ ነኝ። ነገር ግን በማ ላይ እንዲሰራም ጭምር የወሰንኩት እኔ ነኝ። ያ መሳሪያ አንተ ላይ ሲሆን አይሰራም ነው የሚለው። እና እንደዚህ ብያምናለሁ እኔ እንደ ሞኝ ልንገራችሁ፣ እኔ በጣም ሞኝ አማኝ ነኝ። ኒውክሌር ቢተኮስብኝ አልሞትም ብዬ ነው የማምነው። ምክንያቱም እኔ ላይ ሲመጣ አይሰራም፣ አይከናወንም። በህይወቴ እግዚአብሔር የፈጸመውን የጀመረውን እስኪጨርስ ድረስ አቶሚክ ቦምብ አይገለኝም፣ ምንም ነገር አይገለኝም። ታንክ አይገለኝም፣ መድፍ አይገለኝም፣ ምናምን አይገለኝም። በዚህ ዘመን ያሉ ጥሯቸው የፈለጋችሁትን ድሮን አይገለኝም፣ ምንም ነገር አይገለኝም። ለምን? ባንቺ ላይ የሚሰራ መሳሪያ ምን አይሉም አይከናወንም ተብሎ ተጽፏል። አይከናወንም። እንዳይከናወን እግዚአብሔር ይዞታል። ይሄ እግዚአብሔርን ስትከተሉ የምታገኙት ዋስትና እንደሆነ አስረግጬ እነግራቸዋለሁ። ታስታውሳላችሁ ዘፍጥረት 31 ቁጥር 29 ላይ ያለውን ቃል አይደል? እየዛተ የፎከረ አጠፋዋለሁ ብሎ የመጣው ላባ እግዚአብሔር ሌሊት ተገናኘውና ምን አለው? እንኳን ማጥፋት አይደለም በክፉ ቃል እንኳን እንዳትናገሩ፣ ከአጠፋችሁ ዘንድ እኮ ኃይል ነበረኝ፣ ግን እግዚአብሔር አስነቀቆኛል አለ። በዘፈን በከበሮ ለምን አልሸኛችሁም ነበር ምናምን ብሎ ተናገረ። ተመልከቱ፣ እግዚአብሔር ካልፈቀደ ምንም ነገር አይሆንም። ለምን እንደዚህ በጣም በልብ ሙሉት እንደምናገር ልንገራችሁ። ፐርሰናል ቴስቲሞኒ ልንገራችሁ። እኔ ወደ ጌታ የመጣሁበት ጊዜ በኦርቶዶክስ ሰንበት ትምህርት ቤት ውስጥ ነው፣ ገና ብላቴና ሆኜ። በዛን ጊዜ እኔ ሐረር ነው ተወልጄ ያደግኩት። ሐረር ከተማ ቀውጤ ነው። ምናልባት አንዳንዶቻችሁ ታውቁ ይሆናል። ሐረር ከተማ ከሁሉም የቀድሞ መንግስት ኢህአዴግ ከገባባቸው ከተሞች ሁሉ ብዙ እልቂት የተፈጸመበት ከተማ ነው እና ብዙ ሰው ስላለቀባቸው ከከተማው ህዝብ ጋር በጣም እልህ ተጋብቶ ነበር። ሰውን ሁሉ ይገሉ ነበር ባገኙበት። ቀና ብሎ ሲያያቸው የሆነ ነገር ሲሆን ይገሉ ነበር እና በጣም ፍርሃት ነበረኝ እኔ በልጅነት የገና ተማሪ እያለሁ። ከዛ ሰንበት ትምህርት ቤት ሄድኩኝ። አንድ መዝሙር ሐረር የነበረው እኔ ያደኩበት ሰንበት ትምህርት ቤት ፕሮቴስታንት መዝሙር የሚዘመርበት ነው። ይናገኘው እነማን መዝሙር ይዘመራል እና አንድ መዝሙር ሲዘመር ለመጀመሪያ ጊዜ ውስጥ የገባ ወደ ጌታም የጠራኝ መዝሙር ልንገራችሁ። ጌታ ያላለው አይሆንም፣ እሱ ካልፈቀደ አይሆንም፣ ከጸጉራችን አንዳ ከቶ አትነቀልም የሚል አንድ መዝሙር ይዘምራሉ። የሻለቃ ቤተሰብ የነጌታ ያውቃል ፋሚሊ የዘመረው መዝሙር ነው። ጌታ ያላለው አይሆንም የሚል አንድ መዝሙር፣ እርሱ ካልፈቀደ አይሆንም፣ ከጸጉራችን አንዷ ከቶ አትነቀልም የሚል አንድ መዝሙር አላቸው። ነፍስ አልቀረልኝም ሁለንተኔ እንዴ ጌታ ካልፈቀደ አይሆንም፣ እሱ ካላለ አይሆንም፣ አንዲቷ ጸጉራችን አትወርቅም። እንደ ሌላ ሰው ለወጠኝ። ወደ ጌታ የተጠራውበት ነገር ይሄ ነው። ስለዚህ መለኮታዊ ዋስትና ገብቶ ነው የመጣሁት ማለት ነው። ገና ስመጣ እግዚአብሔር በዚህ ነው የጠራኝ ራሱ ወደ መንግስቱ። እኔ ካልፈቀድኩ አንዲቷ ጸጉራችሁ አትወርቅም። ይሄ ዋስትና በጣም ገብቶኛል በነፍሴ ውስጤ በጣም ገብቷል። ለመጀመሪያ የምታውቁት ቃል ምን እንደሆነ እናንተ ታውቃላችሁ። እኔ መጀመሪያ ማውቀው ቃል ይሄን ነው፣ ከጸጉራችሁ። ምክንያቱም በኔ ነው እግዚአብሔር የተናገረኝ። በጉድለቴ በኩል ነው የመጣው። ፍርሃቴ እሱ ነበር። ከዛሬ ነገ አንዱ ይደፋኛል ብዬ ነበር ፈራ የነበረው። እግዚአብሔር ካልፈቀደ አይሆንም የሚል ዋስትና እግዚአብሔር ሰጠኝ ገና ስመጣ። እስከ ዛሬ ድረስ የጸናልኝ ደግሞ እሱ ነው። ሐዋርያት ሥራ 28 ይቅርታ ሐዋርያት ሥራ 18 ቁጥር 9 እስከ 10 ላይ ጳውሎስን ጌታ ያለውን ታውቃላችሁ አይደለ? በዚህ ከተማ ብዙ ሕዝብ አሉኝ፣ ተናገር፣ ዝም አትበል፣ ነገር ግን አንድ ሰው ክፉ ያደርግብህ ዘንድ መነሳት አይችልም አለው። ጳውሎስ ፈርቶ ያችን ከተማ ለቆ ሊወጣ ሲል አንድም ሰው ክፉ ሊያደርግብህ አይችልም። ለምን? እኔ ካንተ ጋር ነኝ ስራ እስኪያልቅ ድረስ ይለዋል። እንደገና ደግሞ የምታውቁትን ቃል ልንገራችሁ። ሁለተኛ ጢሞቴዎስ 4:17 ላይ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም እንዲሰሙ ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳም አፍ ዳንኩኝ። ጌታ ከክፉ ነገሩ ይጠብቀኛል፣ ለሰማያዊ መንግስቱም ያዘጋጀኛል ብሎ ይናገራል። ከክፉ ሁሉ ከአንበሳ ሁሉ ይጠብቀኛል ብሎ ይናገራል። እንደ አንበሳ ያለ በምሳሌ የሚናገረው ኤፌሶን ከተማ ላይ የደረሰበትን ያን ተቃውሞ ነበር እና ዲሜጥሮስ የተነሱበትን ያ ሁሉ መንጋ ተነሱበት። ጌታ ጠበቀኝ ይላል። ለምን? የስብከቱ ስራ በእኔ እስኪፈጸም። ወገኖች እግዚአብሔር በእኛ የጀመረው ዓላማ እስኪፈጸም ድረስ በእርግጠኝነት ልንገራችሁ፣ ዓለም ሁሉ እየሰማ ልንገራችሁ፣ አንዳች ነገር ሊያስቆመን አይችልም። አንዳች ነገር አንድም ነገር ምንም ነገር
ብዙ ሰዎች ፖለቲከኞች ምኖች ምድራዊ ኃይል አያስቆመንም ይላሉ አይደለ? ንግግር ነው እሱ ቃል ብቻ ነው። እሱ ፉከራ ነው፣ ባዶ ቃል ነው። አይተናል። ማን ይገረስሰናል ያሉ ትልልቆች ስልጣናት ሲወድቁ አይተናል፣ ሲመቱ አይተናል፣ ሲንኮታኮቱ አይተናል። ንጉስ በኃይሉ ብዛት አይደንም፣ በፈረሱ ብዛት አያመልጥም ተብሎ ተጽፏል። እነሱ የሚናገሩት ከንቱ ነው። እኔ ግን አምላኬን ተማምኜ እናገራለሁ። እግዚአብሔር በኔ ጀምሮ እስከሚያልቅ ድረስ ምንም ነገር አልሆንም። ምንም በፍጹም ስጋት የለብኝም። በየትኛው አቅጣጫ ስጋት የለብኝም። እግዚአብሔር ምን ሰጠህ እሱን በማገልገል ምንድነው ጥቅም በላችሁ ብትጠይቁኝ ምን ነግራችሁ ነው? በዋስትና እኖራለሁ። በሰላም ተኛለሁ፣ በሰላም አንቀላፋለሁ፣ በሰላም እነሳለሁ። የትም ቦታ ስሄድ በሰላም አልገላመጥም። ምን አለ ከኋላዬ ብዬ ጠባቂ ያለኝ እግዚአብሔር ጠባቂ ነው። የትኛውንም ዛቻ አልፈራም። የትኛውንም ለምን ብትሉኝ ይሄ መለኮታዊ ዋስትና ስላለ የእግዚአብሔር ቃል ያረጋገጠው ስለሆነ ራሱ እግዚአብሔር እናንተን የሚነካ የአይኑን ብሌን የሚነካ የአይኔን ብሌን ብሎ ተናግሯል አይደል? ዘካርያስ ላይ ታውቃላችሁ ይሄን ተናግሯል እግዚአብሔር። ዘካርያስ 2:8 ላይ እናንተን የሚነካ የአይኔን ብሌን የሚነካ ነውራል። ስለዚህ ዘማሪው እንዲሁ ጸለየ፣ እንደ አይነ ብሌን ጠብቀኝ ያለ መዝሙር 17 ቁጥር 8 ላይ። ስለዚህ እግዚአብሔር በእኛ የጀመረው እስኪፈጸም ድረስ ምንም እንደማይነካን እናውቃለን ማለት ነው። ከጨረሰስ በኋላ እግዚአብሔር በእኛ ያለውን ስራ ከዛ በኋላ ጉንፋን ሊገለኝ ቢችል ምን አገባኝ? ኒውክሌር አይደለም ቅድም ያልኳችሁ ቦምብ ሆናን አይደለም። ትንሽዬ ጉንፋን፣ ትንሽዬ እጄ ላይ ወጣሽ ቁስል ምንም ነገር ቢገለኝ ምን አገባኝ? ጨርሻለሁ እኮ። ከዛ በኋላ ራእይ ዮሐንስ ላይ እናስገራሚ ቃል አለ። ራእይ ዮሐንስ ምዕራፍ 11 ቁጥር 7 ላይ የሚገርመኝ ቃል አለ። 11:7 ራእይ ዮሐንስ 11:7 እንደዚህ ይላል፣ ምስክርነታቸውንም ከፈጸሙ በኋላ ከጥልቁ የሚወጣ አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸዋል። መቼ? ምስክርነታቸውን ከፈጸሙ በኋላ። ከዛ በኋላ ጅብ ከሄደ ውሻ ጮኸ ነው የሚባል እንደዛ ሆኖ ወደ ሰይጣን የሚወጣው ማለት ነው። አሸነፋቸው፣ ተዋጋቸው፣ ገደላቸው ከፈጸሙ በኋላ። ሳልፈጽም ምንም አልሆነም። ሳትፈጽሙ ምንም አትሆኑም። በእናንተ የተጀመረው በጎ ነገር እስከሚያልቅ ድረስ አንዳችም ነገር አትሆኑ። እስከዛ ድረስ እግዚአብሔር ምን እንደሚያንቀሳቅስ ነገራችሁ። እንደ መጨረሻ ቃል እሱ ላንብበላችሁና አልጨርስ። ዛሬ ግን ልባችሁ በጣም በእምነት እንዲሞላ እፈልጋለሁ። እግዚአብሔር ብቻ አክብሩት፣ በመንገዱ ሂዱ፣ ፈቃዱን ለማድረግ ተነሱ። የህይወታችሁ ግብ እሱን ማክበር ይሁን። ከዛ በኋላ አንድም ነገር አትፈሩ። አንድም ነገር የሚያስፈራችሁ የሚያስደነግጣችሁ የሰራዊት ጌታ ብቻ እግዚአብሔር ስለሚሆን አንዳች ነገር አትፈሩም። ከዛ በኋላ እኔ እኮ አልፈራም የምላችሁ ነገር ግዑዝ ነገሮችን ብቻ እኮ አይደለም። በሽታ ማለት ምንም ነገር ነው ማልፈራው። በፓኒክ የሚባል ነገር ፓኒክ አታክ የሚባል ነገር አለ አይደል? ሰው በፍርሃት ይጠቃል። ብዙ ጊዜ ተቀምጦ ቤቱ ተቀምጦ ቃየል ማለት ነው። ቃየል ምንድን ነው ያለው? ያገኘኝ ሁሉ ይገለኛል አይደል ያለው? አንዳንድ ሰው ያገኘኝ ሁሉ የሚገለኝ ይመስለዋል። እኔ ቃየል አይደለሁም። ያገኘኝ ሁሉ አይገለኝም። ወዮ ያገኘ አንተ ወንድም መንገድለ ጠባቂው የነበርከው ነው ወንድም ገድለ እግዚአብሔርን ስላላከበርክ ያለን ቃል ስላልሰማ እየፈራህ ኑር፣ ጥላህ ያሳደደ ኑር። በዛፍ በነፋስ የሚንቀሳቀስ የዛፍ ቅጠል ኮሽታ ያስበረግጋቸዋል ያለ እግዚአብሔር ዘሌዋውያን 26 ላይ በነፋስ የሚወዛወዝ የቅጠል ኮሽታ ያስበረግጋቸዋል ይላል እግዚአብሔር። ማያከብሩ ሰዎችን ጻድቅ እንደ አንበሳ ያለ ፍርሃት ይኖራል፣ ኃጥእ ግን ማንም ሳያሳድደው ምን ይሆናል? ይሸሻል ይላል። ስለዚህ እንደ አንበሳ ነው የምኖረው። ለመመሰላችሁ እግዚአብሔር እኔን ለመታደግ ሲነሳ ሊትራሊ እንዴት እንደሚነሳ ልንገራችሁ። አስደናቂ ነገር ነው የሚያደርገው። ጳውሎስን እዚህ ጋር ነገር ልንገራችሁ። ጳውሎስ ሊገሉ ሲሉ ታስታውሳላችሁ። እግዚአብሔር አስቀድሞ እንዲህ ብሎታል፣ ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርከው እንደገናስ በሮሜ ትመሰክረኝ ዘንድ ይገባሃልና አይዞ ብሎታል። በዚህ መካከል ሮሜ ያለው ምስክርነቱ ሳይጀመር ሮሜ ያለው ምስክርነቱ ሳይደረግ 20 ምናምን ሰዎች ተመካከሩና ጳውሎስን እስከምንገድል ድረስ ምን አናደርግ አንበላም አንጠጣም ተባብለው ተረጋግመው ተማማሉ ይላል። ጳውሎስ ሳይሞት የበላ ሰው የተረገመ ይሁን ተባባሉ እና እርግማን ተናገሩ። ከዛ በኋላ የጳውሎስ የእህቱ ልጅ ይህን ሰማና ለመቶ አለቃው ነገር አይደለ
መቶ አለቃውን አንድ ባታሊዮን ጦር ላክ አይደለ ጳውሎስን ይጠብቁ ዘንድ አንድ ባታሊዮን ጦር ታዘዘለት ጳውሎስ። እግዚአብሔር ደግሞ ምን እንደሚያዝ ልንገራችሁ። የመጨረሻ ቃል እንዳልኳችሁ መዝሙር 18ን እናውጣና አንድ ቃል እናንብብ። ዛሬ በጣም ጢም ያለ እምነት በውስጣችሁ ተቀምጦ እንድትሄዱ ፈልጋለሁ። ውስጣችሁ በጣም በእምነት ተሞልቶ መዝሙር 18 ላይ አንድ ባታሊዮን ጦር ዓለም እግዚአብሔር የሚያስነሳኝ ለመጠበቅ ምን እንደሚያስነሳ እናንብብ እስኪ። ከቁጥር 7 እስከ 19 ያለውን ነው ማነበላችሁ። መዝሙር 18 ከቁጥር 7 እስከ 19 የዲቮሽን ጥቅሳችሁ የሚሆን ጠዋትም አንብቡት ወይም ማታም ስተኙ አንብቡት። እንደዚህ ይላል። ከቁጥር 6 ጀምሮ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ። ከዛ ምን ሆነ? ሲቀና ብለው አንድ ጊዜ ይኸውላችሁ ወደ ማን ጮኩኝ? በጨነቀኝ ጊዜ ሊይዙኝ ሲሉ ሊያጠፉኝ ሲሉ ጮኩኝ። ከዛ ምን እንደተፈጠረ ልንገራችሁ። ምድር ተንቀጠቀጠች ተናወጠችም፣ የተራሮችም መሰረቶች ተነቃነቁ። እግዚአብሔር ተቆጥቶልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮችን ዝቅ ዝቅ አደረገ ወረደም፣ ጨለማ ከእግሩ በታች ነበር። በኪሩቤል ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውን ጨለማ አደረገ፣ በዙሪያውም ድንኳኑ። በደመና ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳትም ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፍላጻውን ላከ በተናቸው፣ መብረቆችን አበዛ አወካቸው። አቤቱ ከዘለፋህ ከመዓትም መንፈስ ስንፋስ የተነሳ የውሆች ምንጮች ታዩ፣ የዓለም መሰረቶች ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሆችም አወጣኝ። ከብርቶችም ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደጋፊ ሆነ፣ ወደ ሰፊ ስፍራ አወጣኝ፣ ወዶኛልና አዳነኝ። ደስ አይልም? ምንድነው ያደረገው እዚህ ጋር እግዚአብሔር? ተፈጥሮ በሙሉ ተፈጥሮና ያናወጣው እግዚአብሔር። ይሄ ህዋ ሁሉ ሶላር ሲስተም ሁሉ ተናጋ። ማንን ለማዳን? አንዱን ባሪያውን ለማዳን። እኔ እንደዚህ ያምናለሁ። እኔን እግዚአብሔር ለማዳን ሶላር ሲስተሙን ሁሉ ማናወጥ ቢኖርበት ያናውጣል። ይሄን ያልጠበቃለሁ በእግዚአብሔር። አንድ ባታሊዮን ጦር አለ በእግዚአብሔር የሚያዘው። ከዋክብቱን ሁሉ ያዛል። ሰማይና ይሄ የሚታየውን ህዋ ሲስተም ሁሉ ያዘዋል። ለምን? መለኮታዊ ዋስትና ስላለኝ መጠበቅ። ጌታ ስሙ ይባረክ። እንጸልያለን።